ዘመድ በግዴ ባለፈው እንደገለጽኩላችሁ ስርጭቱን የመድኃኒትነት ባህሪ በውስጡ ያሉ ንቁ ኬሚካሎችን እና ለመድኃኒትነት የሚያገለግላቸውን በሽታዎች ጭምር ለመግለጽ ሞክሬያለሁ። ዛሬ ደግሞ የመድኃኒትነት ዝርዝር ባህሪና የአጠቃቀም መጠኑን እገልጽላችኋለሁ። እንግዲህ ዘመድ በግዴ በሳይንሳዊ አጠራሩ ዛንቲየም ስትራማሪየም እንደሚባል ነግሬያችኋለሁ። እንግዲህ ዛንቲየም ስትራማሪየም የዘመድ በግዴ ሳይንሳዊ መጠሪያ ነው ማለት ነው። ስለዚህ ዘመድ በግዴ ወይም ግድ ዘመዴ የሚባለው እጽዋት ያው አሁንም ከዚህ እንደምታዩት በአፍሪካና በዓለም ባህላዊ ሕክምና ውስጥ በሐሩር ክልል አፍሪካ ውስጥ ስሩ፣ ቅጠሎቹ፣ ፍሬዎቹ በባህላዊ ሕክምና ውስጥ የወባ በሽታን፣ የመተንፈሻ አካላት ችግሮችንና የቁርጥማት ህመሞችን ለማከም በከፍተኛ ሁኔታ ጥቅም ላይ ይውላል። ይሄም እንግዲህ ጸረ ካንሰር ባህሪ በቅርብ ጊዜ የተደረጉ የላቦራቶሪ ጥናቶች እንደሚያሳዩ በተክሉ ውስጥ የሚገኙ ዛንታቲን የተባሉ ውህዶች የተወሰኑ የካንሰር ሴሎች እንዳይባዙ የማገድ አቅም አላቸው። ሆኖም ይህ ገና በምርምር ደረጃ ያለ በመሆኑ ለካንሰር ህክምና በቀጥታ መወሰድ የለበትም። ነገር ግን በባህላዊ ህክምና ግን ብዙ ስራዎች የተሰሩበትና ተግባር ላይ እየዋለ ያለ ነው። ሌላው ጸረ ባክቴሪያ ባህሪው ነው። በቁስል ላይ ኢንፌክሽን የሚያስከትሉ እንደ ስታይፕሎኮከስ ያሉ ባክቴሪያዎችን የመዋጋት ከፍተኛ ችሎታ አለው። ሌላው የወባ በሽታና ትኩሳት ከስሩ የሚዘጋጅ ዲኮክሽን ወይም የተቀቀለ ውሃና ከተክሉ የሚወጡ ጭማቂዎች ለረዥም ጊዜ ለቆየ የወባ በሽታና ለከፍተኛ ትኩሳት ማከሚያነት በባህላዊ ህክምና ውስጥ ትልቅ ቦታ ተሰጥቷቸዋል። የመተንፈሻ አካላትን እፎይታ ወይንም በሽታዎችን የማስታገስ አቅሙ ከተክሉ በተለይም ከፍሬው የሚወጡ ጭማቂዎች የሳይነስ መታፈንን፣ የአለርጂ ሪህንሲን እና ሳልን ለማስታገስ ጥቅም ላይ ይውላሉ። ህመምና ብግነትን የማከም አቅም ቅጠሉና ስሮቹ እንደ ማደንዘዣ ህመም ማስታገሻና ጸረ ብግነት ሆነው ያገለግላሉ። ብዙውን ጊዜ አርትራይተስ እና የቁርጥማት ህመሞችን ለማስታገስም ተግባር ላይ ውሏል። ሌላው የቆዳ ሁኔታዎችን ነው። ቅጠሉ የስጋ ደዌ፣ ቁስልን፣ ቺፌን እና ሌሎች የቆዳ በሽታዎችን ለማከም በቆዳ ላይ ይቀባሉ። የሚታከሙ በሽታዎችና የጤና እክሎች ከላይ የተዘረዘሩትን ኬሚካሎች ውህዶች የሚከተሉትን በሽታዎች ለማከም የተወሰኑ የህክምና መንገዶችን ይከተላሉ። የአለርጂ፣ የራስና ሳይነስ ላይ የአፍንጫ መታፈንን፣ የሳይነስ ግፊትና ስርን የሰደደ የአፍንጫ ፈሳሽን ያስታግሳል። የአርትራይተስ እና የቁርጥማት ህመም የመገጣጠሚያ ህመምን፣ እብጠትንና አጠቃላይ የሰውነት ብግነትን ለመቀነስ እንደ ህመም ማስታገሻና ጸረ ብግነት ወኪል ሆኖ ያገለግላል። የቆዳ ኢንፌክሽኖችና ሽፍታ የባክቴሪያ ኢንፌክሽኖች፣ ቺፌን እና ከባድ የቆዳ ሽፍታዎችን ለማከም ጥቅም ላይ ይውላል። ከፍተኛ ትኩሳትና ወባ በታሪክ ደረጃ ከፍተኛ ትኩሳትን ለመቀነስና በደም ውስጥ ያለውን የጥገኛ ተውሳክ ጫና ለመቆጣጠር ጥቅም ላይ ውሏል። እንግዲህ ሁሉ የዘመድ በግዴ ስራ ነው ማለት ነው። የቀለም ምርት ቅጠሎቹን በማቀነባበር የተፈጥሮ ቢጫ ቀለምን ማግኘት ይቻላል ከዘመድ በግዴ ማለት ነው። የአጠቃቀም መጠን አንዳንድ የእጽዋት ማጣቀሻዎች እና አዋቂዎች የሚከተሉትን አጠቃቀሞች ያብራራሉ። በቀን 2 ጊዜ ከ1 እስከ 3 ግራም የደረቁ እሾሃማ
የግድ ዘመዴ ፍሬዎችን ዘሮችን በሻይ መልክ በቀን እስከ 3 ጊዜ ከ10 እስከ 20 ጠብታዎች ከውሃ ጋር ቀላቅሎ ወይም በቀን 1 ወይም 2 ጊዜ ከ250 እስከ 500 ሚሊግራም ደረጃውን የጠበቀ የእጽዋት ጭማቂ መጠጣት። ተክሉ በተለይም ዘሮቹና እሾሃማ ፍሬዎቹ መርዛማ ሊሆኑ ስለሚችሉ የመጠን አጠቃቀሙን በጥንቃቄ መያዝ አለበት እና ያለ ባለሙያ ቁጥጥር ደህንነቱ ያልተጠበቀ እንደሆነ የተጠበቀ መሆኑ ተደርጎ መወሰድ የለበትም። ምክንያቱም ጥንቃቄና ሐኪሞችን ማማከር ያስፈልጋል። እንግዲህ ባህላዊ ሐኪሞችንም ዘመናዊ ሐኪሞችንም ማማከር ያስፈልጋል። በዚህ በኩል የሚችሉትን አስተዋጽኦ ማድረግ አለባቸው ማለት ነው። አጠቃቀምና ዝግጅቶች በባህላዊና ክሊኒካዊ ጽሑፎች ውስጥ ይህ ተክል በተለያየ ቅርጽ ለምሳሌ እንደ ዱቄት፣ ካፕሱል፣ በክኒን መልክ ሊዘጋጅ እንደሚችል ተገልጿል። ሆኖም ተክሉ በሙቀት ማቀነባበር በውስጡ ያሉትን መርዛማ ንጥረ ነገሮች ለማጥፋት አስፈላጊ እንደሆነ ይነገራል። አለን